እግሮትን ረጅም ሰዓት አጥፈው ከተቀመጡበት ለመነሳት ሲሞክር ጉልበት ላይ የሚሰማ ህመም ካለዎት ይህ ህመም በፓቴሎፌሞራል ፔን ሲንድሮም ምክንያት ሊሆን ይችላል። ይህ ችግር የሚከሰተው የጉልበታችን ሎሚ በትክክለኛው መንገድ ሳይንቀሳቀስ ሲቀር ነው። ይሄ ችግር በብዙ ምክንያት ሊከሰት ይችላል። ከዚህ ውስጥም ዋና ዋና የሚባሉት አንደኛው ድንገት ጉልበታችን ላይ ጫና ሲጨምር ሊከሰት ይችላል። ከዛ ውጪ ደግሞ በጉልበት ዙሪያ ላይ የሚገኙ ጡንቻዎች ጥንካሬ ማጣት እንዲሁም ደግሞ የመለጠጥ አቅም መቀነስ ለምሳሌ እንደ ሃምስትሪንግ፣ አይቲ ባንድ እንዲሁም ደግሞ ባት ጡንቻ የመለጠጥ አቅም ሲቀንስ ይህ ችግር ሊከሰት ይችላል። ከዛ ውጪ የአላይመንት ችግር ጉልበቱ ላይ ራሱ ሚኖር ከሆነ ይከሰታል። ጫናም እንደዚህ ራኒንግ፣ ሳይክሊንግ የመሳሰሉትን አክቲቪቲዎች የሚያበዙ ሰዎች ላይ ደግሞ ሊከሰት ይችላል። የዚህ ህመም ምልክቶች ምንድን ናቸው? በዋናነት ረጅም ሰዓት እግራችንን አጥፈን ከተቀመጥንበት ስንነሳ የሚከሰት ወይም የሚሰማ በጉልበት ሎሚ ዙሪያ አካባቢ ላይ የሚሰማ ህመም ካለቦት፣ እንዲሁም ከደረጃ መውጣት መውረድ ጋር ተያይዞ የሚሰማ ህመም ካሉት፣ እነዚህ አክቲቪቲዎችን ከመስራት ጋር ከመሮጥ እንዲሁም ሳይክል ከማድረግ ጋር ተያይዞ የሚመጣ ህመም፣ ጉልበት ሎሚው አካባቢ ላይ የሚሰማ ህመም ካሉት፣ እንዲሁም ቦታው ላይ ሲነካ የሚሰማ ህመም፣ አንዳንድ ጊዜም ድምጽ ሊኖረው ይችላል። እነዚህን የመሳሰሉ ህመሞች ካሉቦት የፊዚዮቴራፒ ምርመራና ህክምና በማድረግ ከህመሞት መዳን ይችላሉ። ሀና ነበርኩ ከዛም ፊዚዮቴራፒ ክሊኒክ የፊዚዮቴራፒ ባለሙያ።